አዲስ ጂሜል አካውንት መክፈት ፈልጋችሁ ነገር ግን ፎን ነምበር ቬሪፊኬሽን ወይም ስልክ ቁጥር እየጠየቀ ካስቸገራችሁ ይሄንን መንገድ በመከተል ያለ ስልክ ቁጥር ጂሜል አካውንት ክሬት ማድረግ ትችላላችሁ ማለት ነው። መጀመሪያም እንደምታደርጉት ዩቲዩብ አፕሊኬሽን ትከፍታላችሁ። ዩቲዩብ ከከፈታችሁ በኋላ ሳይን ኢን ትላላችሁ። ሳይን ኢን ካረጋችሁ በኋላ ዩዝ አናዘር አካውንት የሚል ከነካችሁ በኋላ ክሬት አካውንት የምትለዋን ትነካላችሁ። ክሬት አካውንት ትላላችሁ። ፎር ማይ ፐርሰናል ዩዝ ትሉና ከዛ ከገባችሁ በኋላ ስማችሁን ታስገባላችሁ። ታች ያለውን ኦፕሽናል የሚለውን መተው ትችላላችሁ። ከዛም እዚህ ጋር ዴት ኦፍ በርዝ እና ጀንደር ይጠይቀናል። እሱን እናስገባለን። ይህንን አስገብተን ከጨረስን በኋላ ኔክስት እንለውና ኢሜል እንድንመርጥ ይመጣልናል ማለት ነው። የፈለግነውን የራሳችንን ኢሜል እናስገባለን። አስገብተን ከጨረስን በኋላ ኔክስት እንለዋለን ማለት ነው። እዚህ ጋር ፓስወርድ እንድናስገባ ይጠይቀናል። ፓስወርዳችንን ካስገባን በኋላ ኔክስት እንለዋለን። አሁን እዚህ ምን ይመጣልናል? ስልክ ቁጥር ይጠይቀናል። ነገር ግን በዚህ በግራ በኩል ስኪፕ የምትል ኦፕሽን አለች። እሷን በመንካት ስኪፕ ማድረግ እንችላለን ማለት ነው። አሁን ኔክስት ብለን ሪቪው አካውንት የሚላለ እሱንም ኔክስት እንለዋለን። ወደ ታች በማድረግ አይ አግሪ የምትለዋን ክሊክ እናደርጋለን። እሷን ከነካም በኋላ በቀላሉ አዲስ ጂሜል አካውንት ከፍተናል ማለት ነው። ይህንን ጂሜል አካውንት ለፈለግነው ፐርፐዝ መጠቀም እንችላለን። ቫሊድ የሆነ ትክክለኛ የሆነ ቬሪፋይ የሆነ ጂሜል አካውንት ነው ማለት ነው። በዚህ መንገድ ያለ ስልክ ቁጥር መክፈት ትችላላችሁ ማለት ነው ጂሜል አካውንት።